በስታዲየሙ ከዚህ በፊት ተሰምቶኝ በማያቅ መልኩ ደጋፊዎቻችን የፈጠሩት ድባብ በጣም ልዩ ነበር። የተቻለንን ሁሉ አድርገንና ተጫዋቾቻችንም ድንቅ ሥራ ሰርተው ከ20 ዓመት በኋላ በታሪካችን ለሁለተኛ ጊዜ ወደ ቻምፒዮንስ ሊግ ፍጻሜ ተመልሰናል በማለት አርቴታ ከአትሌቲኮ ማድሪዱ ድል በኋላ ተናግሮ አሁን አንድ ትልቅ ክለብ ወደሚፈልገው ለትልልቅ ዋንጫዎች የመፎካከር ደረጃ ላይ ስለደረስን ከዚህ በኋላ ይህንን አስጠብቀን መቀጠል አለብን ብሏል። በተጨማሪም እንደ ደጋፊዎቻችን ሁሉ እኔም ደስታውን አጣጥምና እሁድ ከዌስትሃም ጋር ከባድ ጨዋታ ስለሚጠብቀን እሮብ ለዛ መዘጋጀታችንን እንጀምራለን። ለጊዜው ግን ሁላችንም ይህንን ድል እናጣጥመው ብሏል።